በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ከረማችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ይህንን መልእክት ማስተላልፈው ለወላጆች ነው። በተጨማሪ ደግሞ ልጆችን በየሰንበት ትምህርት ቤቱ የምናስተምር ሰዎች ሊረዳን ይችላል፣ አዌርነሱን ለመፍጠር ማለት ነው። እና ምናልባት በታይትሉም እንዳያችሁት ፎከስ የሚያደርገው በልጆች በሚያዩት ፊልም ላይ ነው፣ ልጆች የሚመለከቱ ሙቪዎች ላይ ነው። እና ይህንን ወደ እናንተ ለማምጣት የፈለኩበት ምክንያት አሁን ከቅርብ ጊዜ ጀምሮ አንዳንድ ማያቸው የዩቲዩብ ቻናሎች ነበሩና በጣም እኔንም ሻክ ስላደረጉኝ ምናልባት እኔም አዌርነሱ ስላልነበረኝ ምናልባት ሌሎችም ደግሞ እንደኔ አዌርነስ ከሌላቸው ይህንን እንደው ለማሳወቅ ያክል ነው። ይሄ ምንድነው? በልጆቻችን ላይ ብዙዎቻችን ከዚህ በፊት ስንተጋ የነበረው ወይም ደግሞ ጥረታችን የነበረው ልጆቻችንን ከግብረ ሰዶማዊነት ወደ ግብረ ሰዶማዊነት እንዳይገቡብን የምናደርገው ጥረት ነበር። ያው በእንዲህ አይነት ሂደት የሚሄዱትን ፊልሞች መከልከል፣ ይህንን ሀሳብ ያላቸውን ነገሮች ማቆም ነበር። አሁን ግን እየተረዳሁት ያለሁት በጣም በሚገርም ሁኔታ ደግሞ በተለየ መልኩ ማለት ነው ከዛ ውጪ ሌላ አጀንዳ አለ። ለዛሬ ያሰብኩት ምንድነው ታግላይን ወይም ደግሞ ቲሙ መነሻ ሀሳብ ወይም ደግሞ ዋና ሀሳቡ እነዚህ ፊልሞች ፖስተሩም ላይ ያያችሁት ፊልሞች እዛ ያሉትን ሁሉ አላቀርብላችሁም። ከዛ ውስጥ አንዱን መርጬ ነው ለዛሬ ማቀርብላችሁ። ግን ሁሉም አንድ አይነት ሀሳብ አላቸው። ሀሳቡ ምንድነው? It's good to be bad፣ መጥፎ መሆን ጥሩ ነው የሚል ታግላይን አለው ወይም ደግሞ ሀሳብ አለው። ይሄ ሀሳቦች በተለያዩ ፊልሞች ላይ አሉ፣ በትልቅ ሰዎች ፊልሞች ላይም አሉ። ግን እንትን ነው ማለት በጣም ድብቅ ነው። ጽሁፉ ግልጥ ነው፣ ግን ሜሴጁን እንትን ስንል አሁን እኔ ይሄንን ሀሳብ ያገኘሁት ባይ ዘ ዌይ ፕሮቴስታንት ቻናል አለ በዚህ ሀሳብ ላይ የሚሰራ በልጆች ላይ የልጆች ፊልም የሚሰሩትን እየነቀሰ እያወጣ ለወላጆች አዌርነስ ይፈጠር ነው። በእንግሊዘኛ ነው፣ የፕሮቴስታንት ቻናል ነው። እኔ ደግሞ ምናልባት እስካሁን ድረስ በእኛ ቤተክርስቲያን በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በተለይ ደግሞ በምንሰማው ቋንቋ ወላጆች ብዙዎቻችን የአማርኛ ተናጋሪዎች ነን። በምንሰማው ቋንቋ በዚህ መልኩ የተዘጋጀ ሊኖር ይችላል። እኔ ስላላየሁ ነው እንደ አጋጣሚ ያየሁት እንግሊዘኛውን ስለሆነ ድንገት እንደኔ አዌርነስ የሌላችሁ ከሆነ ወደ እናንተ ለማቅረብ ነው። እና ሐሳቡ ምንድነው? እዛም አሁን በቮይስ ኦቨር አሰማችኋለሁ ሙቪ ክሊፖቹን እያየን ብዙ ሙቪውን ማሳየት ያው ሙሉ ስለማይፈቀድ በዩቲዩብ በሌሎችም ቻናሎች ኮፒራይት ስለሚሆን ግን ፌር ዩዝ የሚባል አሰራር ስላለው በዛ መልኩ በትችት መልኩ ማቅረብ ስለሚቻል ድምጾቹን ለወጥ እያደረግን ማቅረብ ስለምንችል ያን ነው ማድረግላችሁ። ቮይስ ኦቨርም ሰሙታላችሁ። ዋና ሐሳቡ ምንድነው? እዚህ ላይ ግን ልጆቻችን ወደ ውስጣቸው ማስረጥ የተፈለገው መጥፎ መሆን ጥሩ ነው የሚል ሐሳብ። እንግዲህ ቤተክርስቲያናችንም የምታስተምረን መጥፎነት ጥሩ አይደለም። የእግዚአብሔር ቃልም እንደሚለን ማለት ነው። የእግዚአብሔር ቃል ወዮላቸው መጥፎን በጎ ነው የሚሉ በጎን መጥፎ ነው የሚሉ ብሎ ወዮላቸው ወዮታ ያለበት ማስጠንቀቂያ ነው እንደውም ኢሳይያስ የሚሰጠን። እና የሚገርማችሁ ግን ሂደቱ በጣም ሰብሊሚናል ሜሴጅ የሚባል አለ። ይሄ ሳይንቲፊክ የሆኑ ሪሰርቾችም አሉት። በደንብ ገብታችሁ ሪሰርች ብታደርጉት ይሄን ናውዴይስ ማንም እንዲህ አይነት ኢንፎርሜሽን ለማግኘት ቀላል ነው። እነ ቻትጂፒቲን እነ ጉግልን መጠየቅ ነው። ኢንፎርሜሽን ታገኙታላችሁ። ራሳችሁ ያንን በራሳችሁ ጊዜ ሪሰርች አድርጉትና በዛም ላይ ብዙ ድቤቶች አሉ። ግን አንኮንሽስሊ በድብቅ የሚወጡ የሆነ ከጀርባው ያለውን ሜሴጅ በግልጥ ሳይሆን በድብቅ የሚነገሩ ሂደቶች አሉት። እና ያንን ነው ዛሬ ሃይላይት ለማድረግ መሞክርላችሁ። እንግዲህ ይሄንን አይታችሁ እናንተም ከዚህ ወዲያ ሐሳቡ ምንድነው? ልጆቻችን የሚያዩትን ፊልሞች እንግዲህ አልተመት ጎሉ ማስቆም ነው። አልተመት ጎሉ ግን ሊከብድ ይችላል። ለልጆቻችንን በጣም አስረናቸዋል፣ በፊልም ማለት ነው። በፊልም አስረናቸዋል። ከዛ ለማላቀቅ ጊዜ ሊፈጅ ይችላል። መፍትሄ ሐሳብን መጨረሻ ላይ ለማቅረብ ሞክራለሁኝ ካጋጠሙኝ ሂደቶች ማለት ነው። ግን አትሊስት ይሄንን መጀመሪያ አዩት፣ ተመልከቱትና ምን እየተሰራ እንዳለ። እኛ እንዳልኳቸው መጀመሪያ ሐሳባችን በሰዶማውያን ሂደት ላይ ነበር። ግን ከዛ የበለጠ ሌሎች ስራዎች አሉት እና ይሄንን ደግሞ ትንሽ አዌርነስ ለመፍጠር ነው። ከዚህ የተለየም የዛሬው good to be bad የሚለውን ሃይላይት ለማድረግ የፈለኩት ግን የጥንቁልና በጣም በሚገርም ሁኔታ አሁን ልጆች አሁን ያደጉ ያሉ የመጡ ልጆች ይሄ የጥንቁልና የማጂክ
የመተት ምናምን ነገሮችን በጣም እየተቀበሏቸው እንደውም በቃ ለመሆንም ጥረት ያደርጉ እንደውም የሆነ ስተዲው ላይ እቺ ነበረ ጠንቋዮች መተት አድራጊዎች እንደበዙ ማለት ነው እንግዲህ በ20ዎቹ በ30 እና በ20 እድሜ ውስጥ ያሉት ወደ ጥንቁልና ቮዱ እና እነዚህ የሚያመጡት ግን ከየት እንደመጡ መሰረታቸው ታች ከታች ጀምሮ የተሰራ ስሪት አለውና እሱን ደግሞ በእንዲህ ሂደቱን መመልከት ከፈልጋችሁ በጣም ብዙ አሉ እነሱን ኮሜንት አድርጉ አው እንደው እነዚህ ይሄንንም ሼር ብታደርገኝ ብላችሁ አብዛኛው ሰው የሚፈልገው ከሆነ ብዙ ስራ ስለሚጠይቅ ሪሰርችም ስለሚጠይቅ ማገናኘትም ስለሚጠይቅ ጊዜ ስለሚወስድ ጊዜው ስጄ ሰርቼ ኢንተረስት ከሌለው ብዙም ጥቅም ስለማይኖረው ማለት ነው ኢንተረስቱ ካለ ግን ኮሜንት አድርጉ ያንን ወደ እናንተ ለማቅረብ ሞክራለን አሁን ወደ ቪዲዮ እንሂድ እስቲ በመጀመሪያ ፊልሙን የሚሰሩትን እንተዋወቃቸው My name's Ralph and I'm a bad guy ዋናው የፊልም ተዋናይ ራሱን ሲያስተዋውቅ እኔ መጥፎ ነኝ ብሎ ነው የሚጀምረው የስሙ ትርጓሜ ተኩላ ማለት ነው Got a little bit of a temper on me. Hey, you moved my stump. My passion bubble's very near the surface, I guess. ባጭሩ እንግዲህ የዚህ ሰው ስራው ማፈራረስ ነው መበጥበጥ መደበላለቅ ነውና ስራው ማፍረስ ነው እንግዲህ ማፍረስ ስራው የሆነ እናንተ ማን እንደሆነ ልትገነዘቡ ትችላላችሁ በጨዋታ ውስጥ የሱ ስራ ማፈራረስ መደምሰስ ነው ከዚህ በሚቀጥለው ግን በጣም የሚገርማችሁ እዚህ ውስጥ የተለየ ካራክተር አለ ፊሊክስ ይባላል የስሙ ትርጓሜ ደግሞ ደስተኛ ወይም የታደለ የሚል ነው እና ይሄን የሚያፈራርሰውን እየሄደ የሚሰራው እሱ ነው የሥራ ድርሻው የሚገርማችሁ ምን መሰላችሁ ካርፔንተር ነው እና ነገሮችን ማያያዝ ይችላልላችሁ ገና ከመጀመሪያው ያኛው ያፈርሳል ይሄኛው ይሰራል ማለት ነው እንደምታዩት እና በሰራ ቁጥር ይሄ የተናደደ ያፈርሳል ይሄ የፈረሰውን ደግሞ ፊሊክስ ይገነባበታል ማለት ነው እና ስለዚህ በዛ ህንጻ ውስጥ የሚኖሩት ነዋሪዎች ፊሊክስን በጣም ከመወደዳቸው የተነሳ ይሄኛውን ደግሞ ያወጡ ይጥሉታል ማለት ነው ያወጡ ሲጥሉት ሁሌ ይናደዳል ያዝናል ለምንድነው እኔ እንደ ፊሊክስ ደስተኛ ሆኜ መኖር ማልችለው እንደ ፊሊክስ ሽልማት የማይሰጠኝ እንደ ፊሊክስ ለምንድነው ሰዎች የማይወዱኝ እያለ ይናደዳል ማለት ነው ባጭሩ ይሄ እንግዲህ ገና ከመጀመሪያው መግቢያው ላይ የምታዩት ነው ብዙ መተንተን ይቻላል በዚህ ዙሪያ ላይ ነገር ግን ይሄን ያህል ካልን ለመግቢያ ይሄን ያህል ይበቃናል ዋና ወደ ፖይንታችን እዚህ ፊልም ላይ ከተገለጹት ነገሮች ውስጥ ወደዛ እንገባለን እናንተን ለማሳየት የተፈለገውን ማለት ነው እዚህ ላይ ነገር ለመጨመር እንግዲህ ከላይ ከፎቅ ላይ ወርውረው ወደ ምድር ከጣሉት በኋላ መኖሪያው ቆሻሻ የተጠራቀመበት ማንንም የማይኖርበት ቦታ ላይ ነውና እዛ ቁጭ ብሎ ቀና ያለ ፎቅ ላይ የሚኖሩትን ሰዎች እያየ ይቀናል እና ምኞቱ ሁሉ ጊዜ እዛ ፎቅ ላይ ሆኖ መሸለም እንደ ፊሊክስ መወደድ ነው ግን አልተሳካለትም አልሆነለትምና እያዘነ ነው የሚኖረው ማለት ነው Man, sure must be nice being a good guy. Thanks, Satan. በጣም ይደንቀው እንግዲህ እንደሰማችሁት አጠገቡ ሆኖ የሚያጽናናው ሰይጣን ነውና እነዚህ የምታያቸው እንግዲህ አሉ የሚባሉ መጥፎ ካራክተሮች አንድ ላይ ተሰብስበው ስለሰሩት ስራና እንዴት መጥፎነትን አክሴፕት ማድረግ ወይ መቀበል እንዳለብን አሁን ይሄን ራሱ እያሳመኑት ነው እሱ ራልፍን ማለት ነውና ተቀበል በቃ መጥፎነ መቀየር አትችልም መጥፎነት ደግሞ ምንም አይደለም በቃ ማንነታችን ነው የሚል ለማሳመን ጥረት እያደረጉ ነውና ከዚህ ፊልም ውስጥ እንድታዩት የፈለኩት ይሄንን ፓርት ነው አሁን አሰማችኋለሁ You are bad guy but this does not mean you're bad guy Now let's close out with the bad guy affirmation. I am bad, and that's good. I will never be good. And if that's not bad, there's no one I'd rather be. እንግዲህ ሰምታችሁታል ምንም ወዲም ወዲያ የለውምና በቃ መጥፎነትን ተቀበል ነው ልጆቻችን ይሄን እየሰሙ እያዩ ካደጉልን ምንም እንግዲህ መጥፎ መሆን ሰውን አለማክበር ከትልቅ ሰው ጋራ በአግባቡ አለመነጋገር በቃ እንደ ጡርነት እንደ ጀግንነት እንዲቀበሉት ያደረጉ ያሳደጉብን ነው ሌሎችም አሉ አንድ አላሰማችሁ አንድ ደግሞ የሚሉትን ስሙ Ruba, Ruba, Ruba. rated PG እንደሰማችሁት ይሄ ፊልም እንግዲህ ለፒጂ ነው ለህፃናት ነው ያው እንግዲህ በዘፈን አዋህደው
መጥፎነት ጥሩ ነው የሚለውን መልእክት ለማስተላለፍ ጥረት የተደረገበት ነው። ብዙ ነገሮች አሉ፣ ከዚህ በላይ ማሳየት አይጠበቅብኝም። ሌሎችም ብዙ ሌሎች ነገሮች በእነዚህ ፊልሞች ውስጥ የሚተላለፉ መልእክቶች አሉ። እንግዲህ ለወደፊቱ እንደ እግዚአብሔር ፈቃድ የምንመለከታቸው ይሆናል። እንግዲህ አይታችኋል ሂደቱን። አሁን ብዙ ሰው አይ ይሄ ነገር ትንሽ ተለጠጠ ሊል ይችላል። ያ እንደ ኢየሱስ ኢንተርፕሬቴሽን ነው። ይሄኛ አዌር አድርገን ከዛ በኋላ እናንተ ደግሞ የራሳችሁ ሂደት እንድትሄዱበት ነው። አንድ እዚህ ላይ እንደ መፍትሄ ሀሳብ መጀመሪያም ጠቅሼዋለሁ። በተቻለን አቅም ልጆቹን ከሙቪ ማውጣት ነው። ቅዱስ ዮሐንስ አፈወርቅ በጣም ነው ባይ ዘ ዌይ የሚጸየፈው። እንደ በሱ ዘመን ሰው ሙቪ ባይኖርም ቲያትር ነበር። ቲያትር ከሊሆነ ቲያትር ስራዎች ነበሩ። እዛ ቦታ ላይ የሚሄዱትን ሰዎች በጣም በመገሰጽ ነው የሚናገረው። እኔ እንደውም በጣም ሙቪ ከሚወዱ ሰዎች አንዱ በጣም እንደው ትዝ ይለኛል። ሙቪ ቤት ገብቼ 3-4 ሙቪ የማይበት ሁላ ጊዜ ነበርና ግን ዮሐንስ አፈወርቅን መጽሐፍቶች የሱን ትምህርቶች መስማት ከጀመርኩ በኋላ ግን አዌርነሱ ሲፈጠር ቀስ እያልኩ በአንዴም አልለቀቀም። ቀስ እያልኩ ግን ለመተው ሞክሬ አሁን ጊዜን እንደው ወደ እግዚአብሔር የሚያቀርብ ነገር፣ ወደ እግዚአብሔር የሚያስጠጋ ነገር ውስጦች ለማሳለፍ ጥረት እያደረኩ ነው። ፐርፌክት ነኝ አይደለሁም፣ ግን ሂደት አለውና ልጆቻችን ደግሞ በተለይ በዚህ በስልክ ዘመን አንዴ ነጥሎ ለማላቀቅ ይከብዳል። ዋናው አንዱ ትልቅ ነገር አንድ እህቴ ሼር ያደረገችልኝ ልንገራችሁ። ምን አለችኝ? ልጄ በጣም ዳንስ ትወድ ነበር። ዳንስ ክላስ ሁላ ተከፍሎላት ትደንስ ነበረ። ከልጅነቷ ጀምሬ ነው ያስገባዋት እና እኔ በልጅነቴ እሷ ልጅ እያለች አልተማርኩም። የዳንስን ወይም የዘፈንን ኃጢአትነት አልተማርኩም። ስለዚህ ሁሉም ሰው የሚያደርገው ያን ስለሆነ አስገብቻት ነበር። አሁን ግን ወደ ክርስቲያን መጥቼ እየተማርኩኝ በመጣው ቁጥር በጣም ከበደኝ ልጄን እዚህ ውስጥ መክተቴ። ልጄ ደግሞ አሁን በጣም ሁግድ ነች እና ቀርቤ አናገርኳት። እንደዚህ ቤተክርስቲያን ትምህርት ይሄ ነው እና አለቀሰች አለች። እንዴ ለምን እስከዛሬ ድረስ ወድጄዋለሁ እንትን ብዬዋለሁ ስትል ያደረኩት ነገር ምንድነው አለች? ወደ እግዚአብሔር ነው በቃ ጸሎት ያደረስኩት። እግዚአብሔርን እርዳኝ፣ ሳላቅ እንዳደረኩት ታውቃለህ እና እባክህን በእኔ ጥፋት ልጄን አታጥፋት፣ በእኔ ጥፋት ልጄን እዚህ አንተ በማትወደው ስራ አትጠመድ ብዬ ሌት ተቀን ወደ እሱ ነው የጮኩት እና በሚገርም ሁኔታ አለች፣ በሚገርም ሁኔታ ልጄ በራሷ ጊዜ እኔም በግፊት ሳላቀርባት በራሷ ጊዜ ወጣች አለች። እና የእናቶች ጸሎት ደግሞ ልነግራችሁ የአባቶች አይሰራል ለማለት አይደለም። የእናት ደግሞ በፍጹም በጣም ለውጥ አለው ያመጣል። አባቶችም አትጸልዩ አይደለም፣ ጸልዩ፣ ለልጆቻችሁን ጸልዩላችንም። ዋናው ሶሉሽን ደግሞ ጸሎት ነው። በቀጣይ ሂደት ግን ቀስ እያሉ ደግሞ ኦልተርኔት መፍጠር ነው ማለት ሌላ የሚያዩት ነገር ማዘጋጀት። አሁን የግብፅ ኦርቶዶክስ ቤተክርስቲያን ብዙ የቅዱሳን ታሪክ ፊልሞች አሉ፣ በጣም ብዙ ሰብታይትል ሊሆኑ በአረብኛ እንኳን በሰብታይትል አለው። እንደገና ደግሞ በአማርኛ የተተረጎሙ ብዙዎች አሉ። አሁን ደግሞ ጊዜው ጥሩ ነው። የኤአይ ጀነሬሽን ፊልሞች በደንብ የተሰሩ አሉ። እነሱን ሰጀስት ማድረግ እንችላለን ወደፊቱ። ግን ዛሬ ይህንን አዌርነስ መፍጠር ነው እና እንግዲህ ሆፕፉሊ በእንዲህ አይነት ቪዲዮዎች እንድንመለስ ከፈለጋችሁ ሀሳብ ስጡ። ልጆቻችንን በተቻለን አቅም ሳናቅ እንዳይጠፉብን ማለት ነው። እኔ እንዳልኩት አሁን ይህንን አዌርነስ እንትን ያልኩት እንዳልኩት ፕሮቴስታንቶቹ በደንብ እየሰሩበት ነው። በጣም ተደራጅተው እየሰሩ ነው አሉ የተወሰኑ ቻናሎች እና እኛ ደግሞ በዚህ መልኩ በተለይ ደግሞ በአማርኛ የሚነገሩ አዌርነሱ መፍጠት ይገባናል ብዬ ነው። ላልሰሙት ሼር አድርጉ። ሰብስክራይብ፣ ላይክ ምናምን አልላችሁም። የምትወዱት ከሆነ በራሳችሁ ነው የምትሄዱት። ይህን ቪዲዮ ስሰራውም one thing I made sure ኮሜርሻል እንዳይገባበት እንዲከፈልበት አድርጌ። አሁን ብዙ ኮሜርሻል የሚገባ ያው ቤኔፊት ስላለው ነው የኮሜርሻሉ። ግን ይሄ ቪዲዮ ሲሰራ ጀስት አዌርነስ ለመፍጠር ስለሆነ ካስተዋላችሁት ኮሜርሻል አልገባም። በዚህ ላይ በቃ የኛ ፕሮግራም ብቻ ነው ሄደው ማለት ነው። እና ለምን ኮሜርሻል እንዳላስገባው እሱን በተለየ ራሱን በቻለ ቪዲዮ ለወደፊቱ ልናይ እንችላለን እንተረሱ ካለ። ግን ለአሁን ይሄ በቃናል። እንግዲህ እግዚአብሔር ይርዳን ሁላችንንም በእውነት ልጆቻችንን ለመታደግ መንገዳቸውን ለማሳየት እግዚአብሔር ጥበቡን ያድለን። እመቤታችን አትለየን። ሰላም ቆዩልኝ።